እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። ከድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። በፍጹም አምኜ የምነግራችሁ በሞት እንኳን እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል እንትና ሰፈር ሰዎች፣ ምንም ማድረግ አልችልም። እውነቴን ነው። ድንግል ማርያምን ከተጋውን ይኸውልህ እግዚአብሔርን ክዳ እንኳን ቢሆን ሲል ተመልከቱ። ድንግል ማርያም ከሃዲ ገነት አታስገባም። በዛው ላይ ግዛችሁልኝ ሄዶች የካደ ሰው ገነት አይገባም። እንግዲህ ተመልከቱ። እባብ የሚፈራት በትር ምንድናት ከተባለ ተመልከቱ። አንድ ሰው ነበረ ሁላችሁም የምታውቁት ምን የሚል ከተባለ እመቤታችንን እየዘከረ የሚኖር ሰው ነበረ ይላል። ማንን እየዘከረ በሉ እንጂ። ከዚያ ሀብቱ አለቀ። ሀብቱ ሁሉ ሲያልቅ ሰው ወደማያውቀው ሀገር መሰደድ ነው የተነሳው። በሰጠሁበት ሀገር ድሃ ሆኜ፣ ባበደርኩበት ሀገር ተበድሬ፣ ከበርኩበት ሀገር ተዋርጄ፣ ባበላሁበት ባጠጣሁበት ሀገር ፍርፋሪ ለቅሜ አልኖርም። የሰው ፊት እሳት ነው። ሰው ወደማያውቀኝ ሀገር ሄጄ ልለምን አለ። ተመልከቱ። እንዲያ ብሎ ሀብቱ ሲያልቅበት ተነስቶ ሄደ። ከዛ መጨረሻ ላይ ያ ሰውዬ ሀብቱን ጥሎ ሲሄድ ሰይጣን አገኘው። ሰው መስሎ ነው። ተመልከቱ እንግዲህ ወዴት ትሄዳለህ? እንዲህ ያለ ሀገር ምንድን ነበርክ? እንዲህ ያለው ባለ ሀብት ዝርዝር ለሰይጣን መረጃውን ሸር አደረገልን። ከዛ ሰይጣን ያንሰማና እና እንደው ወርቅ አሁን ይሄንን ወርቅ ብሰጥህ ትልቅዬ ድንጋይ አንስቶ ወርቅ አስመስሎ ተመልከቱ ብሰጥ አትመለስም አለው። ይሄማ እንኳን ለኔ ለልጆቼ ይበቃል እመለሳለሁ እንጂ አለ። ከዛ ተመልከቱ ስላሴን ካደ፣ ቅዱሳንን ካደ፣ መላእክትን ካደ። ማን ተረስታ ነበር? እባብ የሚፈራት በግ እንጂ ማን ተረስታ ነበር? ወርቁን ይዞ ትንሽ ገደም እንዳለ ልፍ እንዳለ ተመልከቱ። አንተ ሰው አለ። እሺ ኧረ አንድ ነገር ረስቻለሁ አለ። ምንድነው የረሳው? ሁልጊዜ ነፍሳትን የምትቀማኝ ወላዲት አምላክ የምትባል ስላለች እሷን ካደ። በፍጹም እሷን አልክድም ማለት ስላሴን ክዶ መንግስተ ሰማያት መግባት አይቻልም። መላእክትን ክዶ መንግስተ ሰማያት መግባት አይቻልም። ቅዱሳንን ክዶ መንግስተ ሰማያት መግባት አይቻልም። ይቻላል የሚልም መጽሐፍ የለም። ስለዚህ ምንድነው ያደረገው? ከዚያም በኋላ እመቤታችንን ካድ ሲለው አልክድም ሲለው ወርቅ ባስመሰለው ድንጋይ ራሱን ብሎ ገደለው ይላል። የአንዳንድ ሰዎች ፍቅር እንደ ሰይጣን ፍቅር ያለ ነው። ሰይጣን ከፍቅሩ የሚቀድመው ጠቡ ነው ይላሉ ሊቃውንት። እስኪ በሉ ሰይጣን በሉ ከፍቅሩ ጠቡ ይቀድማል። የዚህ ዓለም ፍቅር ጠብን ያስከትላል። የእግዚአብሔር ፍቅር ግን ጠብን አያስከትልም። እግዚአብሔር ከወደደን ወደደን። ስለዚህ ተመልከቱ መጨረሻ ላይ ምንድነው ያደረገው? በዚያው ድንጋይ ሲገለው ያ ነፍስ ስላሴን ስለካደ ተፈረደበት። ያ ሰው አልምርም አሉ ስላሴ። መላእክትም እኔም ቅዱሳንም ተክደናል አይገባም ሲሉ እመቤታችን ነበረች መጣች። ማን መጣች? ፈርቷት ነበር መጣቸው። ምንድነው ያለችው? እባክህ ልጄ ይችን ነፍስ ማርልኝ ስትል ይችማ እኔንም ቅዱሳንንም ክዳለች አልምርም ሲላት ምንድነው ያለችው? እባክህ ልጄ ለዘጸዋ ስመኪ ወለዘገብረ ተስካረኪ ስምሽን ለጠራ ዝክርሽን ለዘከረ በስምሽ ቀዝቃዛ ውሃ ለሰጠ ሰው እምራለሁ አላልክም ወይ? ቃል ይታበላል ወይ አለችው። በዚያውም ላይ ምን አለችው መሰላችሁ? በጠባቸው ጡቶች ብለህ ማረው፣ እንተን በታቀፈ ክንዴ ብለህ ማርልኝ፣ ስላንተ ብለው ባነቡ አይኖች ብለህ ማርልኝ። የኔ እንባ ለሱ እንባ ይሁንለት፣ የኔ ሃይማኖት ለሱ ሃይማኖት ይሁንለት፣ ማርልኝ። እሱ ክህደቱ ቢያጸይፍህም የኔ ማመን ከፍጥረታት አስቀድሜ አንተን በማመን የኖርኩ ስለሆንኩ የኔ እምነት ለሱ እምነት ይሁንልኝ አለችው። ተመልከቱ። ለዚህ ነው ሊቁ ሲያመሰግናት ምንድነው ያለ? ለማይዘነከ ብእሲ አባዲ ቤዛ ነፍሱ ነፍሴ እፈዲ። ጌታ ሆይ ይህ ሰነፍ ዝንጉ ኃጢአተኛ ከሃዲ ሰው ቢያሳዝንም ስለሱ ነፍሴን የነፍሷ ጋር ገያዛት አለችው። ተመልከቱ። የዚህን ጊዜ እግዚአብሔር ምንድነው ያላት? ምሬልሻለሁ ነው ያላት። ሲበሉ ምሬልሻለሁ ያው የፈራው ደረሰው። ተመልከቱ። ሰይጣን መናፍቅ ሰይጣን ድንግል ማርያምን ሰዎች እንዳይወዷት የሚያደርገው ለምንድን ነው ካላችሁ መዳናቸውን ሲያሳጣቸው። ከድንግል ማርያም የተለየች ነፍስ አትድንም። አማለደች። የሞተውን የተፈረደበትን አዳነችው በምልጃዋ።